ኑሯችንን ፍታልን እባክህ ተቋጥሯል የሆሳዕናው ንጉሥ ሆይ ስንል ኑሯችንን ይፈታልናል። የውስጥ እንቆቅልሻችንን ፍታንል ስንል መፍታትን ያስተማረው ንጉሥ መፍታት ይችላል። እኛ ብቻ ያለን ድርሻ ድፍረት ነው። እንዲህ ብሏላ ለአዲስ ኪዳን የሰጠው ተስፋ ወደ ታሰረችይቱ አህያ ሂዱ ከነ ውርንጭላዋ ከነ ትውልዷ ነው የታሰረችው። ከነ ትውልዷ ነው የታሰረችው። ብዙ ሞክራችኋል። ከማንም በታች ላለመሆን ታግላችኋል። በኑራችንም ውስጥ በረከት ለማምጣት ሩጫችንን ቀን ከሌሊት ሳናቋርጥ ሮጠናል። የሚገርመው ነገር ግን ታስረናል። በመንፈስ ታስረናል። በተፈጥሮ ህሊናችን ታስረናል። በልቦናችን ታስረናል። የምናስበው ሁሉ መፍታትን አይደለም፣ የበለጠ ማሰርን ነው። ያንዱ እድገት ለአንዱ ሰላማዊ ሆኖ አይታይም። ያንዱ ብልጽግና ለአንዱ ዋጋ እንዳለው አይቆጠርም። ስለዚህ ክፉ የጥላቻ ዛቻዎች ከሰው ልጆች ልቦና ውስጥ ሆኖ ለክፉ መንፈስ ክፉ ምልከታ በአይን ጭምር እየተሻገረ የሚጎዳን ጉዳት ይሄው ዛሬ እያንዳንዳችን ረጋ ብለን ስናስብ የት ጋ ነው ያተረፍነው? የት ጋ ነው ያገኘነው? የት ጋ ነው በበረከት የተሞላው እያልን ስንፈልግ የሆነ ቦታ ላይ ተቆልፏል። ጌታ ሆይ ፍታን ማለት ያስፈልገናል። ሆሳዕናን ስናስብ የታሰረውን ቦታ ለሱ እንድንነግር የልዑል እግዚአብሔር ቅዱስ ፈቃድ ይሆነልን።